ቴክኖ ያለማቋረጥ አዳዲስ ስልኮችን እያወጣ ነው። የዚህኛው ግን የሚለይ ይመስለኛል። ካመን 50 ፕሮ በጣም ሞደርን የሆነ ሉክ አለው። በየቦታው የአርቲፊሻል ኢንተለጀንስ አገልግሎቶች ተካተውበታል። ከርቭድ ስክሪን፣ ጠንካራ ካሜራዎችም አሉት። እውነቱን ለመናገር ውድ የሆነ የፍላግሺፕ ስልኮችን ለመምሰል በጣም ጥሯል። ነገር ግን ይህን ስልክ ለተወሰነ ጊዜ ከተጠቀምኩበት በኋላ ለመግዛት በእርግጥ ያዋጣል የሚለውን አብረን እናያለን። ዛሬ ስለ ቴክኖ ካመን 50 ፕሮ ጥልቀት ያለው ሪቪው እናደርጋለን። ጥሩን፣ መጥፎንና ማንም ሰው የማይናገርባቸውን ነጥቦችን እናነሳለን። ቪዲዮን ከመጀመሪያ በፊት ግን ይሄን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ጀምሩ። በእርግጠኝነት ሰዎች ይህን ስልክ መጀመሪያ ሲያዩት የሚመለከቱት ዲዛይኑን ነው። ስልኩ ሲታይ በጣም ክሊን እና ፕሪሚየም የሆነ ፊሊንግ ይሰጣል። ከርቭድ የሆኑት ኤጆቹም የሆነ ውበት ሰጥተውታል። ከሩቅ ሲያዩት ደግሞ ሰዎች በቀላሉ ውድ ፍላግሺፕ ስልክ ሊመስላቸው ይችላል። የጀርባው ዲዛይን በጣም ሳይበዛ ግን ሞደርን የሆነ ዲዛይን ነው። ከጀርባው የተመቸኝ የካሜራው ሞጁል በጣም ትልልቅ አላደረጉትም እና ደግሞ ከሆነ ስልክ ጋር ተመሳስሎብኛል። እናንተም ከተመሳሰለባችሁ እስቲ ስልኩን ኮሜንት ላይ ያስቀምጡልኝ። ከባትሪው ሳይዝ አንጻር ስልኩ ቀጭንና በጣም ቀላል የሚባል ስልክ ነው። ግን እዚህ ስልክ ላይ አንድ የታዘብኩት ነገር እጃችሁን የሚያልባችሁ ከሆነ የስልካችሁ ጀርባ አሻራ በአሻራ ነው የሚሆነው። እንደዚህ አይነት ነገር የሚደብራችሁ ከሆነ ያው ከቨሩን መጠቀም ትችላላችሁ። እዚህ ስልክ ላይ ከወደድኳቸው ነገሮች አንዱ ስክሪኑ ነው። 1.5K ሪዞሉሽን ኳሊቲ ያለው እንዲሁም 144 Hz ሪፍሬሽ ሬት ያለው ተለቅ ያለ 6.78 ኢንች አሞሌድ ስክሪን እዚህ ስልክ ላይ ታገኛላችሁ። ይህ ስልክ ደማማቅ ወይም ደግሞ ቫይብራንት ከለሮችንና ዲፕ የሆነ ጥቁር ቀለም ያሳያችኋል። ዩቲዩብ፣ ቲክቶክ እንዲሁም የተለያዩ ሶሻል ሚዲያዎችን ለማየት ስሙዝ የሆነ ኤክስፒሪየንስ አለው። ከቤት ውጪ ወይም ደግሞ ፀሐይ ላይ ሲጠቀሙ አሪፍ የሆነ ብራይትነስ አለው። 4500 ኒትስ ፒክ ብራይትነስ አለው። ይህም በገበያ ላይ ካሉት ሁሉ ይበልጣል ባይባልም ምንም ሳትጨናበሱ ያስጠቅማችኋል። አሪፍ ነው። አሁን ደግሞ ሰዎች ስልኮችን ወደሚገዙበት ዋነኛው ነገር እንሂድ። ካሜራዎቹ ጀርባው ላይ 3 ካሜራዎች ሲኖሩት ዋና ካሜራው 50 ሜጋ ፒክስል ነው። ይሄ ካሜራ ወደ 0.64 ኢንች የሆነ ሴንሰር አለው። ሁለተኛው ካሜራ በተመሳሳይ 50 ሜጋ ፒክስል የሆነ ለዙም የሚጠቅም ስሬክስ ዙም ካሜራ ነው። ሶስተኛው ደግሞ 8 ሜጋ ፒክስል የሆነ አልትራ ዋይድ ካሜራ ነው። በዚህ ስልክ የተነሱ ፎቶዎች ላይ ያሉት ከለሮች በጣም ቫይብራንት ሆነው ይታያሉ። በቀን ብርሃን ካሜራው በጣም ጽድት ያሉ ፎቶዎችና ቪዲዮዎችን መቅረጽ ይችላል። ከዚህ ስልክ ካሜራዎች እንደውም ያስተዋልኩት ነገር ፎቶዎችና ቪዲዮዎችን በቀጥታ ሶሻል ሚዲያ ላይ ፖስት እንድታደርጓቸው ሬዲ አድርጎ ለማውጣት ይሞክራል። ሃይ ዳይናሚክ ሬንጅ ወይ ደግሞ HDR አቅሙም አሪፍ ነው ማለት ይቻላል። በፀሐይ ብርሃን ላይ ወይ ደግሞ በደማቅ ሰማይ ላይ ፎቶ በማነሳበት ወቅት ስልኩ ጥላዎችን ወይም ደግሞ ሻዶዎችን እና ደማቅ ቦታዎችን ወይ ደግሞ ሃይላይት የሚባሉት ላይ ዲቴይሎችን በጥሩ ሁኔታ ያስገባል። የቆዳ ቀለም ወይም ደግሞ ስኪን ቶን ላይም በአብዛኛው ጥሩ የሚባል ነው። የዚህ የቴክኖ ፎቶ ፕሮሰሲንግ ቅድም እንዳልኳችሁ ለኢንስታግራም እና ለተለያዩ ሶሻል ሚዲያ አፕሊኬሽኖች ቀጥታ በቃ ሶሻል ሚዲያ ሬዲ ተደርገው የሚወጡ አይነት ፎቶዎች ናቸው። በዚህ ስልክ የሚነሱ ፖርትሬት ፎቶዎችንም አሪፍ ሆኖ አግኝቻቸዋለሁ፣ አብሶ በደንብ ብርሃን ያለበት ቦታ ላይ። እዚህ ላይ ደግሞ ኤጅ ዲቴክሽኑ በጣም አሪፍ የሚባል ነው። በማታ ወይም ደግሞ ናይት ፎቶግራፊ እና ቪዲዮግራፊ ላይ እንደ ፍላግሺፕ ስልኮች ባይሆንም በቂ የሚባል የመንገድ መብራት ወይ ደግሞ ጥሩ ላይቲንግ ካገኘ ጥሩ ሻቶችን ማውጣት ይችላል። በተረፈ ግን በጣም ዳርክ የሆኑ አካባቢዎች ላይ እስከዚህም አይነት ፎቶዎችን ነው የሚያወጣላችሁ። እንዴት ነው ሰብስክራይብ አታረጉ? እዚሁ ላይ በኤአይ የታገዘ እስከ 60x ድረስ ዙም አለው። ግን በዚህ በ60x የምታነሱት ፎቶዎችም ሆነ ቪዲዮዎች ያን ያክል የሚማርኩ አይደሉም። ያው አለው ለማለት ያክል። የዚህ ስልክ ካሜራ ቪዲዮም ላይ በጣም አሪፍ የሚባል ነው። ቪዲዮዎችን በ2K ሪዞሉሽን እስከ 30 ፍሬም ፐር ሰከንድ ድረስ መቅረጽ ይችላል። ቅድም እንደነገርኳችሁ ይሄ ስልክ የተሰራው ኮንቴንት ክሬተሮችን ግምት ውስጥ በማስገባት ስለሆነ ለነሱ የሆነ ጥሩ የሆነ ቫይብራንት ከለር ያለው ቪዲዮችን መቅረጽ የሚችል አይነት ነው። ቪዲዮ ስትቀርጹ አውቶ ፎከሱ ለኖርማል ተጠቃሚ በቂ የሚባል አይነት ነው። በነገሮች መካከል ፎከስ በሚቀያየርበት ጊዜ ብዙም ሳይንከራተት ፎከሶችን ለመቀየር ይሞክራል። አንዳንዴ ግን እዚህ አውቶ ፎከስ ላይ ትንሽ ሲቸገር አይቼዋለሁ፣ አብሶ ዳርክ የሆኑ ቦታዎች ላይ። ወክ እያደረጋችሁ ስትቀርጹም ይሄ ስልክ እንዳይንቀጫቀጭ ሁለት አይነት የስታቢላይዜሽን ሞድ አለው። ከሁለቱ አልትራ ስታቢላይዜሽን ሞድ የተባለው የተሻለ ስታቢላይዜሽን ሞድ ሆኖ አግኝቼዋለሁ። እዚህ ካሜራ ላይ ግን ያልተመቹኝን ነገሮች ልንገራችሁ። አንዳንዴ የሆኑ ከለሮችን ከመጠን በላይ ወይም ደግሞ ኦቨር ፕሮሰስድ ሊመስሉ ይችላሉ፣ ደግሞ ናቸውም እንጂ። በተለይ የሆኑ አረንጓዴ ቀለሞች ላይ ኦቨር ፕሮሰስ የማድረግ ነገር አይበታል። ያው የስልኩ ከለርም አረንጓዴ ስለሆነ ሊሆን ይችላል ሜቢ። እንዲሁም ደግሞ የሆኑ አይነት ላይቲንግ ሴታፖች ላይ ስኪንቶናችሁን የሆነ ኤግዛክትሊ አያመጣው። ከእናንተ ስኪንቶን ጋር ማይገናኝ ያልሆነ ከለር አንዳንዴ ሲሰጡ አይቻለሁ።
እና ስልኩ ፎቶ ሲያነሳ ከናቹራል ሉክ ይልቅ ከለሮቹን ደማቅ ወይ ደግሞ ቫይብራንት ለማድረግ ይሞክራል። ስለዚህ እናንተ ፎቶዎቹን ስታነሱ በጣም ናቹራል የሆነ ሉክ ከፈለጋችሁ ትንሽ ሊቸግራችሁ ይችላል ማለት ነው። ከዚህ በተረፈ ግን በእርግጠኝነት ለአብዛኞቹ ሰዎች ፎቶዎቹ በጣም አሪፍ የሚባሉ ናቸው። ወደፊት ካሜራው ስንመጣ ይህም በተመሳሳይ ሰልፊዎችን ስታነሱ ቅድም እንዳልኳችሁ ቫይብራንት የሆኑ ከለሮችን ለመስጠት ይሞክራል። በተጨማሪ የተለያዩ ዲቴይሎችን ለማስቀመጥ ይሞክራል። ያው ቆዳችሁን ግን በደንብ ለስለስ ያደርግላችኋል፣ ብርጭቆ ወረቀት በሉት። እንደዛም ቢሆን ግን የውሸት እስኪመስሉ ድረስ አይደለም ያለሰልሳቸው፣ ግን ያው ስቲል ናቹራል ሉክ አይደለም። በፍሮንት ካሜራው ቪዲዮ እየቀረጻችሁ ስትራመዱ ያው የዚህም ስቴቢላይዜሽን ጥሩ የሚባል ነው። መራመዳችሁ ብዙ ቪዲዮውን እንዳይረብሽ ያደርገዋል። በአጠቃላይ ይሄ ስልክ እንደ ፕሮፌሽናል ካሜራ ለመሆን የሚጥር ስልክ አይደለም። ነገር ግን ለሶሻል ሚዲያ፣ ለዕለት ተዕለት ፎቶዎችና ቪዲዮዎች፣ ለኮንቴንት ክሬሽን፣ ለሰልፊዎች እንዲሁም ለኖርማል ቪዲዮዎች የሚሆን በቂ የሆነ ካሜራ አለ። እዚህ ካመን 50 ፕሮ ላይ ያለው ፐርፎርማንስ በጣም ጥሩ የሚባል ነው። ይህ ስልክ ፕሮሰስ ለማድረግ የሚዲያቴክ ምርት የሆነውን ሄሊዮ G200 አልቲሜት የሚባለውን ፕሮሰሰር ይጠቀማል። ይህ ፕሮሰሰር በጣም ፓወርፉል ነው የሚባል ባይሆንም ለዕለት ተዕለት ታስኮች፣ ለሶሻል ሚዲያ፣ የተለያዩ አፕሊኬሽኖችን ጎን ለጎን ለመጠቀም ወይም ደግሞ ለመልቲታስኪንግ እነዚህ ነገሮች በጣም በቀላሉ ስሙዝሊ ማስተናገድ ይችላል። አፖች በፍጥነት ይከፈታሉ። አኒሜሽኑ በጣም ስሙዝ ነው። በኖርማል አጠቃቀሜ ምንም ያስተዋልኩት የላክ ችግር ወይም ደግሞ የመዘየት ችግር አላየሁበት። ለጌሚንግ ደግሞ ያው እንደምትጫወቱት ጌም ይወስነዋል። እንደ ሞባይል ሌጀንድስ፣ PUBG፣ ፍሪ ፋየር፣ COD ሞባይል እንደዚህ አይነት ጌሞችን በኖርማል ሰርከምስታንስ ማጫወት ይችላል። ያው ሴቲንጎቻቸውን ዝቅ አድርጋችሁ ማለት ነው እንጂ እንደ ፍላግሺፕ ከፍተኛ ፐርፎርማንስ ባትጠብቁ ይሻላችኋል። ያው አትጠብቁም ደግሞ። ሰብስክራይብ አድርጋል? እሺ ላይክስ አድርጋል? ኮሜንት አድርጋ በቃ። ቅድም እንዳልኳችሁ ይህ ስልክ በዋነኝነት የተሰራው ለከባድ ጌመሮች አይነት ሳይሆን ለኖርማል ዩዘሮች እንደ ኮንቴንት ክሬተሮች፣ ፎቶና ቪዲዮ ዴይሊ ለሚያነሱ አይነት ሰዎች ነው እንጂ ለከባድ ጌመሮች አይደለም። ያው ኦብቪየስሊ ከፕሮሰሰሩም እንደምናየው ማለት ነው። ይህ ስልክ 6150 ሚሊ አምፒር የሆነ ባትሪ ካፓሲቲ ሲኖረው ይህንንም ባትሪ ቻርጅ ለማድረግ እዛው ስልክ ውስጥ ከቦክሱ ጋር 45 ዋት የሆነ ፋስት ቻርጂንግ ቦክስ ይሰጣቸዋል ማለት ነው። ይህ ባትሪ ካፓሲቲ በእርግጠኝነት ለአብዛኞቹ ተጠቃሚዎች ከአንድ ቀን በላይ ፈታ ብለው መጠቀም ይችላሉ። በጣም ከፍተኛ የሆነ የሶሻል ሚዲያ አጠቃቀም፣ በጣም ረጅም ሰዓት ፎቶ የምታነሱ ቪዲዮ የምታዩበት አይነት ከሆነ በእርግጠኝነት አንድ ቀን ሙሉ በደንብ ያስጠቅማቸዋል። እኔ ያስኩት ካመን 50 ፕሮ ስልክ 8GB ራም እና 256GB ኢንተርናል ስቶሬጅ አለ። ይሄም ከአፖች ወደ አፖች ለመዝለል፣ መልቲታስክ ለማድረግ፣ አንዳንድ ስራዎችን ለመስራት በጣም ስሙዝ የሆነ ፐርፎርማንስ እንዲኖረው ያደርጋል። ኢንተርናል ስቶሬጁ ደግሞ ለኖርማል ዩዘሮች በጣም ከበቂ በላይ ነው። በአሁኑ ሰዓት AI ሁሉም ስማርት ስልኮች ላይ ይገኛል። ቴክኖ ካመን 50 ፕሮ ላይም በጣም ብዙ የሆኑ ፕሪኢንስቶልድ የሆኑ የኤአይ ፊቸሮች አሉት። የኤአይ ፎቶ ኤዲተር፣ የኤአይ ዋልፔፐር፣ ቲም ጀነሬተር እንዲሁም ትርጉም አገልግሎት የሚሰጥ በተጨማሪ ደግሞ ለተማሪዎች የተለያዩ ጥያቄዎችን ሶልቭ የሚያደርግ የፕሮብሌም ሶልቨርም ኤአይ አለው። ጎን ላይም አንድ ዋን ታፕ በተን የምትባል በተን አለች። እቺን በተን አንዴ ታፕ ስታረጓት ስልካችሁ ላይ ያለውን ነገር እያንዳንዱን ነገር ካፕቸር ያደርግና እዚሁ ቴክኖ ላይ ባለችው ኤላ በምትባለው የኤአይ አሲስታንት ሰመራይዝ ያደርግላችኋል ማለት ነው። እኔ ግን ይሄ ፊቸር ትንሽ አዝጎኛል፣ አስቸግሮኛል። ኮኔክሽን ይሁን ምን ይሁን አላውቅም፣ ብቻ ትንሽ አስቸግሮኛል። እንደየስራችሁ እዚህ ውስጥ ያሉት አንዳንድ ኤአዮች በጣም ጠቃሚ ሊሆኑ ይችላሉ። አንዳንዶቹ ግን ያው አንዴ ተጠቅማችሁ ቶታሊ ከነመፈጠራቸው መረሷቸው አይነት ናቸው። ነገር ግን እዚህ ጋር አፕሪሺየት ማድረገው ቴክኖ እንደዚህ አይነት ሚድ ሬንጅ ስልክ ላይ እነዚህን ሁሉ ኤአዮች ፕሪኢንስታል አድርጎ ማምጣቱ በጣም ምስጋና ይገባዋል። ቢግ አፕስ ቴክኖ። ከሶፍትዌር አንጻር ስልኩ አዲሱ ሌተስት የሆነውን አንድሮይድ 16ን ራን ያደርጋል። በተጨማሪ ደግሞ የራሱ የቴክኖ ኦፕሬቲንግ ሲስተም የሆነው HIOSን ቨርዥን 16.1.0ን ራን ያደርጋል ማለት። ስልኩ በአጠቃላይ IP69K፣ IP69 እንዲሁም IP68 የተባሉ የአይፒ ሬቲንጎች አሉት። ያው የእነዚህ ሬቲንጎች ሚኒንግ ከዚህ በፊት ቲክቶክ ላይ ቪዲዮ ሰርቼላችኋለሁ፣ ግን ለመጨመር ያክል ስልኩ አቧራና ውሃ እንዳይገባበት በጣም ሬዚስት የሚያደርግ ስልክ እንደሆነ ይገልጻል ማለት። ቴክኖ ሌሎቹ ስልኮች ላይ እንደሚያደርገው እዚህም ስልክ ላይ ኢንፍራሬድ አለው። ይህም ደግሞ ለፈለጋችሁት ሪሞት ኮንትሮል ለሚፈልግ ዲቫይስ ሪሞት ኮንትሮል መሆን ይችላል ማለት ነው። ከላይና ከታች ሁለት ስቴሪዮ ስፒከሮች ሲኖሩት በቂ የሚባል ድምፅ አላቸው። በተጨማሪ ይህ ስልክ ሁለት ሲሞችን መቀበል ይችላል፣ ያው ማይክሮ ሲሞችን ማለት ነው። ይህን ስልክ ገበያ ላይ ከ52000 እስከ 56000 የኢትዮጵያ ብር ድረስ ልታገኙት ትችላላችሁ። እናንተ ይህን ስልክ ትገዙታላችሁ ወይስ በዚህ ዋጋ ትይዩ የሆነ ሌላ ስልክ ትመርጣላችሁ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡ። እንግዲህ ስለ ቴክኖ ካመን 50 ፕሮ የነበረኝ ሙሉ ሪቪው ይሄን ይመስል ነበር። በእርግጠኝነት ይሄ ቪዲዮ ተመችቷችኋል። እዚህ ከደረሳችሁ በእርግጥ ተመችቷችኋል ማለት ነው። እንደዛ ከሆነ ደግሞ ሰብስክራይብ እንዴት አላረጋችሁም እስካሁን? እሺ ሰብስክራይብ አድርጋችኋል እንበል።
ላይክ ለምን አላረጋችሁ? አርጉ እንጂ። ይሄ ቪዲዮ እንደተመቻችሁ በጣም እርግጠኛ ነኝ። እንደዚህ አይነት ጽድት ያሉ ቪዲዮዎችን ዩቲዩብ ላይ ስለማቀርብ ይሄን ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ሚኪ ደስታ ነበርኩ። ይመቻችሁ። ፒስ አውት